በዚህ ጉዳይ ላይ የተወሰነ ቆይታ ከሷ ጋር አድርጋለሁ እንድትከታተሉ ጋብዛለሁ። እዚህ አካባቢ ምን ስታደርጊ ነበር? አይ ትናንት ምን ነው ኮሌጅ ያርግ ግብያ ማለት ነው። ከዛ ነው ጨርሰ ለሻለ ከዛ ወጥቶ መጥቶ እኔ ደግሞ አላየሁም። ልጅቷ አየችና ሮጠች። ልጅቷ ስትሮጥ እኔም በቃ ደንግጬ ሮጥኩ። ደግሞ ካና ልጅ መሮጥ አልቻልኩም። ከዛ ወጥቶ ጀርባዬ እዚህ ያዘ። ምን ስላረግሽ ነው ምትሮጡት? ለምን እንደምትሮጡት ምን አረጋችሁ? ምን አጠፋችሁ ነገር ነው? ከዛ በኋላስ ምንም አላጠፋንም። ምግብ በልተን ጨርሰን ለሳቱ ሰጥቼ እየጠበች እኔና ልጅቷ ደግሞ እያወራን ከመጡ በኋላ ደግሞ ልጅቷ ሮጠች። እኔም ደንግጬ ሮጥኩ። በቃ ከዛ ከእንደልጅ መሮጥ አልቻልኩም። ያዝኝና በቃ መታኝና በጥፍ ደወደኝ። ከዛ በኋላ ምን አደረግሽ? ከዛ ይሄ ድብደባ ከተደረገ ከሚቱ ፖሊሶች ላይ በኋላ ምንድን ነው ያደረገው? በቃ ምንም አልቅሼ ራሴን ማመን ወደ ቤት ሄጄ እዚህ ቦታ ላይ በምን ስራ ነው የምትስተዳደሪው? ምንድን ነው የምታደርጊው? ስራሽ ምንድን ነው? ስራዬ በቃ ምንም በቃ የሰው አባት ስለጠፋ አንዴ ቤት ከጠፋ በቃ እሷን ለምኜ በቃ እሷን አፍታውንጂ ማለት ነው ለምኜ ለጊዜው ደግሞ እየለመንኩ ነው። በዛ ጊዜ እጭ ምን ሰዓቱ በቃ ምግብ እየበላን ነበር። ከዛ መጥቶና ታረቀች ስትሮጥ እኔም ደንግጬ ሮጥኩ። እሷ አመለጠች። እኔ ደግሞ ልስናስኩ በቃ አልተመቸኝም ያዘ። ከዛ በቃ ተከተለ ብርቅጫ ወጥቶ ሁለቱም ይመጡት ወይስ ሁለቱም ይመጡት? አንዱ በቃ እግሬ እንደዚህ ወደቁ ከመሬት ማለት ነው። ልጅቷ በቃ ከኋላ ወደቀች። እሷ እያለቀሰች እሷ ስታለቅስ በቃ ዝም በይ በቃ ሚታ አንቺ ዝም በይ እያለ እኔ ልላከና ከዛ በቃ ያ ዴርፊስ በቃ ተሰበሰበ። ከዛ እነሱ እያባረሩ ነበር። ሄዱ በቃ ምንድነው ሄዱ በቃ ምን ተፈጠረ ይዝሎ እነሱ ያባረሩ። እነሱ በቃ ሄዱ በኋላ እኔ ወደ ቤት ሄጄ ሰዓቱ ህፃን ልጅሽ ይዘሽ አጥፈሽ ነበርና ልጅሽ ጋር እንደ ነበር እና ህፃኗ ምን ተሰማት? ምን አለች? ስለልጅሽ ምን አሰብሽ? ልጅሽ ጋር ሆነሽ ልጅሽ አንቺ ትምጪ ማየት ከባድ ነገር ነውና እኔ እያረከስ ልጅቷን ከኋላ ወደቀችና እጭ ብላ እሷም ታለቅሳለች። እኔም እያረከስ እነሱ ደግሞ በቃ ዝም በይ ቤታ አንቺ ዝም በይ ይላል። ልጅቷ በቃ ዝም ብላ ታለቅሳለች። አንድ ፖሊስ መጣና ዋናው ኃላፊ ነው ስለኝ ተው በቃ አለ ከነሱ ተው በቃ አትምታው በቃ ደግሞ አትምታው አለ። እዛ ደግሞ ያልመጣኝ እሱ ፖሊስ ከመጣ በኋላ አልመጣኝ። ከዛ ሙሰደኝ ያልኩት ፖሊስ ጣቢያ ምንም አላጠፋውም። ጥፋቴን ብዛት እናገራለሁ። ሄዱ ሙሰደኝ ያልኩትና አለት ልሽማሪ ይሄዳል። ስለዚህ በቃ ገብቼ ተኛው። አሁን ፖሊስ ጣቢያ ምርመራ የተካሄደ ነገር አለ። ዛሬ የተደረገ ነገር አለ። ምርመራ ይቀራል። ከሻካራ ለምን ተሽሎ ስላንቺ ጉዳይ በዚህ ጉዳይ የተንቀሳቀሰ አካሎች መንግስት አካላሉ ታሰሩ። እነሱ ማን ፖሊሶች የመጡ እነሱ ታሰሩ። የት ነው ፖሊስ ጣቢያ እና ፖሊስ ጣቢያ ሄደሽ ነበር አንቺ? አሁን የመጣው እዛ ምን ጠየቁ? በቃ አንቺ ምን አጥፍተሽ ነው ማለት ነው? ምንም አላጠፋሁም። መንገድ ላይ ቁጭ ብለን እኛ ምግብ እየበላን በቃ ዝም ብሎ በቃ ለሁለት ደበደቡኝ አልኳቸው። እሺ በቃ በቃ ወረቀት ተሰራና እነሱ በቃ ታሰሩ። ደውልልሻለሁ ምን አሁን ሰው ዳታ ማድረግ ቢፈልግና ላንቺ የሆነ ነገር ማድረግ ቢፈልግ እንዴት ነው ያደርግልሽ? ግን አካውንት አለሽ? አካውንት የለኝም ግን በቃ ወስ ያሻራ ቡክ እናወጣለን። ያሻራ ቡክ አለ አለመታወቂያ እሱን እናወጣለን። ስለዚህ በሱ ስለዚህ አሁን ቀጣይ ባሉ ቀናቶች ላይ ራስሽን አካውንት ከፍተሽ ሰዎች መርዳት ቢፈልጉ በአንቺ አካውንት እንዲያስገቡ ታመቻቻለሽ። መቼ? ሰኞ ጠዋት ስለሆነ ዝግ ሰኞ ጠዋት አንተና እስቲ የደረሰብሽ አካላዊ ጉዳት ነው የተደረገልሽ ሕክምና አለ? ምንም አልተደረገም። ጉዳት በቃ ፊቴም ተወጥቻለሁ። ከዛ በቃ ጆሮዬ ነው ተወጥቻለሁ። ጋር ያማማኝ ነው። ይሄንን በቃ ጉልበቴ ሁሉ በቃ ያለው
የበጣም ወድቻለሁ። ስለዚህ ህክምና ተደረገልሽ ነው? አልተደረገም። ምን አለ ሐኪም ቤት ገብተሽ ነበር? ተኝተሽ ነበር? እና ላይ ያልሆነ ከሆነ የለም ቤቴ ሊፈልግ ወልቼ አልተማረም። የሃሩን ተከታዮች ጉዳት ደረሰባት የተባለችው ሰሚራ በአካል አግኝተን አጠቃላይ የተፈጠረው ነገርና በሰዓቱ የነበሩ የተከሰቱ ነገሮች ፖሊሶች እንዴት እሷ ላይ አካል ጉዳት እንደደረሰባትና የተፈጠረው ነገር እንግዲህ እንደሰማችሁት ነው። እንግዲህ እኛም እንደ ሚዲያ የተሰማን ከፍተኛ የሆነ ህመም አለ። ሴት ልጅ በዚህ መልኩ ስትመታ በዚህ መልኩ መሬት ላይ ስትወድቅ ህፃን ልጇ አጠገቧ ሆና ወድቃ በዚህ መልኩ የሆነ የተከሰተው ነገር በጣም አሳዝኖናል። ሁላችሁም ይህን ፕሮግራም የምትከታተሉ የዚህ ሚዲያ ተከታታዮች ለዚህ ልጅ ማድረግ ያለብን ነገር መድረስ ያለብን ነገር ማድረስ አለብን። እሷም እርዳታ ማድረግ አለብን። በዚህ መልኩ ጎዳና ላይ ሆና ስትተዳደር በጎዳና ላይ ሆና ስራዋን ስታሳልፍ በስራ ስትወጣ ስትገባ ነው ይሄ ሁሉ ጉዳት የደረሰባት። አላህ እንግዲህ ይህንን የሚክስላት ነገር ሁላችንም ተባብረን ማድረግ ይገባናል። እንግዲህ የተከበራችሁ የሃሩን ተከታታዮች ሰሚራ አግኝተናት ያለው ነገር አጠቃላይ አጫውታናለች። በዚህ መልኩ ከተጫወቱ በኋላ እንግዲህ አድራም ሚዲያ አድራም የሚለው ነገር እባካችሁ ሰሚራን ማድረግ የሚችሉት ነገር ሁሉ ድጋፍ እንድታደርጉላት በአላህ ስም እንጠይቃለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ባልደረባችን ባህሩ አባስን እንዲሁም